እንዴት ናችሁ ውድ ቤተሰቦቼ? እንግዲህ ዛሬ ይዤላችሁ የመጣሁት ፀጉራችሁ በጣም እየተነቃቀለ ላስቸገራችሁ እና ደግሞ አላድግ ላላችሁ ለፀጉር ብዛትም በጣም ቆንጆ ነው፣ የተመከረ ነው። በሳምንት አንዴ ፀጉራችሁን ከመታጠባችሁ በፊት የምትጠቀሙት ይዤላችሁ መጥቻለሁ። እንግዲህ ይሄንን ከዚህ ቪዲዮ በታች አይታችሁት እንደው ፀጉሬ በጣም ተጎድቶ ተሰባብሮ ትንሽ ነው ነበረ። አሁን ደግሞ ስንከባከብ ያለው ለውጥ ማየት ትችላላችሁ። ያው ቪዲዮን ቆይቼ ስለምፖስት ቶሎ በየጊዜው ስላልሆነ እንትን ብላችሁ እዩት ማለት ነው። ዛሬ ተጠቅሜ ዛሬ ሳይሆን ለእናንተ ምናልባት ከወር በኋላ ሊሆን ይችላል። ዛሬ አንድ ቪዲዮ ከፖስትኩላችሁ ከዛ ይሄን ተደጋጋሚ ይሄን የምጠቀም ከሆነ ተደጋጋሚ አልፖስተውም። ከዛ በወሩ ምናምን ለእናንተ ልፖስት የምችለው ማለት ነው። እንደምታዩት ምን ተጠቀምኩኝ? የስጋ መጥበሻ፣ ሮዝመሪ፣ ተልባ፣ ሩዝ፣ ቅርንፉድ እነዚህን ተጠቀምኩኝ። ከነዚህ ውጭ ሌላ ነገር ካላችሁ ዝንጅብል ጨምሩበት። ከዚህ ቀደም ሰርቼበት ነበር፣ በጣም ቆንጆ ነው። እሱም ደጋግማችሁ ተጠቀሙት። በነገራችን ላይ ብዙ ጊዜ ለውጥ አላገኘንም የምትሉ ልጆች አንድ የተጠቅማችሁ ተስፋ ስለምቆርጡ ነው። ተስፋ አትቁርጡ። አሁን ለምሳሌ እዩት፣ ይሄ የተቀቀለ ሩዝ ተፈጭቶ ቢሆን ተሎ ነው ለመጭመቅ የሚመቸው ሳ ግን እኔ ለመፍጨት ስላልተመቸኝ የማይመች ቦታ ስለሆንኩኝ ተስፋ ባለመቁረጥ በጨርቁ ጊዜ ሰጥቼ በደንብ ጨምቀዋለሁ ማለት ነው። ሩዙ ስለበሰለ በጨርቁ ለመጭመቅ ይሆናል፣ ግን ጊዜ ይወስዳል። ስለዚህ ምንድነው ልላችሁ የምፈልገው የሆነ ነገር ሞክራችሁ ቶሎ ተስፋ አትቁረጡ። በትዕግስት ካጠበቃችሁ ወይ ደግሞ በትዕግስት በተደጋጋሚ ካደረጋችሁት ለውጥ የማታገኙበት ነገር የለም። ለምን እንደዛ እንዳልኳችሁ ታውቃላችሁ? አሁን የኔ ፀጉር ያን ያህል ረዥም ወይ ደግሞ ያን ያህል ቆንጆ የሚባል ፀጉር ሆኖ አይደለም። ግን ዩቱብ ሲጀምር የምታውቁ ልጆች ካላችሁ ያ ፀጉሬና ይሄ ፀጉሬ አንድ አይደለም፣ በምንም አይገናኝም። ልዩነት አለው ቁመቱም ቢሆን። ስለዚህ ምንድነው ልላችሁ የምፈልገው አሁንም ደጋግሜላችሁ የምፈልገው ተስፋ ሳትቆርጡ ደጋግማችሁ የሆነ ነገር ተጠቀሙ። ቅባትም ትገዙና አንድ ሳምንት ከተጠቀማችሁ በኋላ እኔ ፀጉሬ ላይ ምንም አይነት ለውጥ አላገኘሁበትም የምትሉ ልጆች አላችሁ። ፊታችሁ ላይ አሁን ለምሳሌ ፊታችን ላይ እኔም የሆነ ብጉር ወይ ደግሞ ብጉር ጠባሳ ካለ በአንዴ እንዲለቅልን ነው የምንፈልገው። በቃ ዛሬ ተቀብተን በሶስተኛው ቀን በቃ ቆንጆ እንዲወልን ነው የምንፈልገው ነው። እንደዛ ብሎ ነገር የለም። ሌላው ይቅርና ደሞዝ ተከፋዮች ማለት ነው። አሁን ደሞዝ ምን ጠብቅ ልጆች አለ ወሩ ሳይሞላ ደሞዝ እናገኛለን አናገኝም። ስለዚህ ወር እስኪሞላ ለደሞዛችን እንደምንጠብቀው ሁሉ ለሆነ ነገርም ተስፋ አድርገን መጠበቅ አለብን ለማለት ነው። ስትጠቀሙ ደግሞ የፀጉራችሁን ሙሉውን ስርስሩንም ጫፉንም በደንብ አድርጋችሁ የሆነ ነገር ስትጠቀሙ ጊዜ ሰጣችሁ ተጠቀሙት። ጊዜ በጣም ነው የሚያስፈልገው ለሁሉም ነገር ማለት ነው። ለምን አሁን እኔ ለምሳሌ በፊት ብዙ ጊዜ ቪዲዮ ፖስት ነበር፣ አሁን አልፖስትም። ሌላ ስራ ስላለ ለሌላው ጊዜ ስለሰጠው ነው። ታዲያ በዛ ሰዓት ፀጉሬ ስተው ምንድነው የሆነ ተሰባበረ ምናምን እዩት። በትዕግስት ሩዙን አጠለልኩ ሳልፈጨው ስለበሰለ በጣም ሩዙ እንደዚህ ሆኖ ተጨምቆ ወጥቷል። ማን በስተመጨረሻ ይሄን ይመስል ቆንጆ ውህድ ሰጥቶኛል። አሁን አልወፈረም፣ አልቀጠንም፣ በጣም ቆንጆ ነው። ከዚህ ላይ ቅባት እናደርጋለን። እናንተ የምትጠቀሙት እንግዲህ ያላችሁን ቅባት ለእናንተ የሚስማማችሁ ነው። በነገራችን ላይ አንዳንድ ሰው ሩዝ ሲቀቀል ፀጉር የሚያደርቅበት ሰው ካለ ሩዙን ዘብዝፋችሁ አድራችሁ በበነገተው ከዛ የእነዚህኞቹ የተቀቀሉ ካሏችሁ ወይ ደግሞ የእነዚህኞቹን ትንባችሁ አብራችሁ መፍጨት ትችላላችሁ። ይሄ ቅባት ለምትፈልጉ ኑር ቅባት ለምትፈልጉ አለ፣ በውስጥ አናግሩኝ። ከፈለጋችሁ እኔ እሸጣለሁኝ። ነገር ግን ይሄን በቤት ውስጥ የራሱ ባይሆን እንኳን የተወሰነ መልኩ የዚህን ቅባት መስራት ከፈለጋችሁ አሰራሩን እዚህ ቪዲዮ ላይ ስለሰራሁት ዩቲዩብ ላይ ስለፖስትኩት የመጀመሪያ ኮሜንት ላይ ሊንክ አስቀምጥላችኋለሁ። እሱን ገብታችሁ አይታችሁ በሱ መሰረት ራሳችሁ ቤት ውስጥ ሰርታችሁ የፀጉራችሁን ስንስት በተደጋጋሚ ተጠቀሙት። አሪፍ ለውጥ ታገኙበታላችሁ። መግዛት ማግኘት ለምትችሉ ልጆች ደግሞ ገዝታችሁ ተጠቀሙት። ከኔም ሆነ ጅዳ የሚሸጡ ልጆች አሉ፣ ከኔ ውጭ ሪያድ የሚሸጡ አሉ፣ ሌላ ቦታ ቪዲዮ ስራ ያለው ቲክቶክ ላይ የሚሸጡ ልጆች አሉ። ገዝታችሁ ተጠቀሙት። ምክንያቱም የምትኖሩት ለራሳችሁ እስከሆነ ድረስ አንድ ቅባት ሁለት ቅባት ብትገዙ አይጎዳችሁም። ግን ገዝታችሁ ብር አወጣችሁ ገዝታችሁ ስታበቁ በደንብ ተጠቀሙት። እኔ የላችሁ ፈልገው እሱን ነው። ማማረ ፀጉሬም ቆንጆ ነው እውነት ለመናገር። ምክንያቱም በፊት ቪዲዮ ሰራላችሁ አሁን ሳይ በፊተኛው ቪዲዮ ሰራላችሁ አውቃለሁ። ይሄ ፀጉሬ በጣም ተያይዙ ምናምን አልፍታታ ብሎኝ ውሃ ረጭቼ ምናምን ነበር። ይሄ ደግሞ ቆንጆ ሆኗል አሁን ማለት ነው። እንደምታዩት እንደዚህ ከከፋፈልኩት በኋላ እቀባዋለሁ። በነገራችን ላይ እኔ የምጠቀመው የሆነ ነገር ስጠቀም ከስር እስከ ጫፍ ነው የምጠቀመው። ያው እዚህ ቪዲዮ ላይ ተተለተለ እያልኩ ስለማላሳያችሁ ነው እንጂ ሙሉውን ማለት ነው። ለምን አሁን ቅባት ያደረኩበት ይሄ ፀጉሬ ስርስሩ ምናምን እንደገና አሁን ያቺኛው ቅባት ኑር ቅባት ትንሽ ስለሆነ ለጫፉም
ለሱርም ስታረጉት ቶሎ ነው የሚያልቀው ከሌላ ቅባት ጋር ወይ ደግሞ እንደዚህ ያደርጋችሁ ተጠቀሙት። ግን ቢያንስ እንትን ለማለት ይሄ ማለት ነገር አለው ማለት ነው። እንደምታዩት ተጠቀሙት። ራሱ ፀጉር ለስለስ ነው የሚያደርገው። ወዲያው ራሱ ታጥባችሁ ራሱ እንትን ማይቻል። አንዳንድ ሰው የሚሰጠኝ ኮሜንት አለ እንደነዚህ አይነት ነገር ስንሰራ በንጹህ ፀጉራችሁ ላይ ከተጠቀምነው በውሃ ብቻ መለቃለቅ እንችላለን ወይ ደግሞ በዲፕ ኮንዲሽነር የምትሉ ልጅ አለ። በዲፕ ኮንዲሽነር ማለት ነው ይቅርታ የምትሉ ልጆች አላችሁ። ትችላላችሁ። የምትጨምሩት ቅባት ያው ቢወስነውም ግን ትችላላችሁ። እነዚህን ነገሮች ተጠቅማችሁ ፀጉራችሁ ንጹህ ከሆነ ተጠቅማችሁ በውሃ ብቻ መለቃለቅ ይቻላል። ሩዝም ሩዝ ነው፣ ሮዝመሪም ሮዝመሪ ነው፣ ቅርንፉድም ቅርንፉድ ነው። ምንም ችግር የለውም። መለቃለቅ በውሃ ብቻ ትችላላችሁ። ብዙ ጊዜ አቮካዶ የሙዝ ምናምን ስሰራ እንደዚህ አስተያየት ስለምትሰጡኝ ነው። አው ይቻል መቀዝቀዙ ብታይ ውጭ ሰርቼው ቆይቶ ነበርና እንደሰራሁት ወዲያው አይደለም የተጠቀምኩት። ሰላጅ ማቀዝቀዣ አስገብቼው ነበር የሆነ ስራ ላይ ስለነበርኩ አልተመቸኝም ነበርና በነገራችን ላይ ሳይበቃኝ አላለቀም መሰላችሁ። ያ ሁሉ ሰርቼ አልበቃውም። በዚህኛው ጎን ያለችው እንደ ትንሽ ናት እንጂ ፀጉሩት አልበቃውም። አሁን የዛኛውና የዚህኛው ፀጉሩ ባንድ አድርጌ ማሳጅ አደርገዋለሁ እንዲዳረስ እንጂ አልበቃኝም። ስለዚህ እንደዚህ አድርገን ከራሳችን ብንችል ላጥ ብለን ባንችል ግን በደንብ ፀጉራችን ከስር እስከ ጫፍ እንዲዋሃድ እንዲያገኝ አድርገን ማሳጅ አድርገን ነው ሸፉነ ነው ከግማሽ እስከ 1 ሰዓት እንቆይበትና እንታጠባለን ማለት ነው። እንዳልኳችሁ ይሄን ስትጠቀሙ ፀጉራችሁ ንጹህ ከሆነ ፀጉራችሁን ታጥባችሁ በንጹህ ፀጉራችሁ ላይ ከሆነ የምትጠቀሙት እንዳላችሁትም በንጹህ በውሃ ብቻ መለቃለቅ ትችላላችሁ። ቅባት ግን ሲጨምሩ ፀጉራችሁ ላይ የምታዩት ቅባት ብትጨምሩ ተመራጭ ነው። ለምን በውሃ ብቻ ከተለቃለቃችሁት ቅባቱ አይለቅም። አሁን እንደምታዩት ሸፈንኩት እንደዚህ አድርጌ ይሄ ጫፉ ወደ ታይ እንትን እንዳያስቸግረው ከዛ ሌላ ተጨማሪ ላስቲክ አደረኩበትና ከ1 ሰዓት በኋላ እንደዚህ ሆኗል። ምትጣርጎታል በነገራችን ላይ ማለት ነው። ምንም እንትን የለውም። አሁን ወደ መታጠብ እንሄዳለን። ሙሉ ነው ዛሬ ማሳያችሁ ብዬ አስቤያለሁ። ከታጠብኩት በኋላ የተፈረዘ አይመስልም፣ ግን ፈርጆ ሳይሆን ራሱ ነው እንደዚህ ሽብስባል የኔ ፀጉር ማለት ነው። ከዛ ይሄን ቅባት እቀባለሁ። ይሄን ቅባት ሁሌ ነው የምጠቀመው የፀጉሬን ስር ማለት ነው። በተለያየ እንትን አለው። እስኪ አንድ ደግሞ እየተጠቀምኩት ያለው አለ እንደዚህው በዚህ አይነት ቅባት ነው፣ ሌላ ነው። በጣም ቆንጆ ነው፣ ግን ብዙ ጊዜ አልሆነም ገና ከተጠቀምኩት። እስቲ 3 ወር 2 ወር ይሆነውና አሪፍ ከሆነ ቪዲዮ ሰራላችኋለሁ። ይህንንም ማዘዝ ለምትፈልጉ አለ እኔ ጋር ያድላላችሁ። ነገር ግን ሌላ ቦታ ላላችሁ ደግሞ ሰደልያዎች አለ። ይሄ በብዛት ኦንላይኖችም ሼል ላይም አለ፣ ኑን ላይም ሁሉም ቦታ ስላለ ማዘዝና መግዛት ትችላላችሁ ማለት ነው። ፀጉሬ አልደረቀም እንደምታዩት ርጥቡን ነው ይሄን መጠቀም ያለባችሁ። ብዙ ሰው ያው ስርስሩን የሚጠቀመው አለ። ብትጠቀሙት ምንም ችግር የለውም ስርስሩን። እኔ ግን አልጠቀሙም ስርስሩን፣ ጫፍጫፉን ብቻ ነው የምጠቀመው። ስርስሩን ስጠቀሙ እኔ ይሄ ፀጉሬን ትንሽ የመነቃቀል ነገር አለው እኔ በራሴ እንዳየሁት ማለት ነው። ስለዚህ የምጠቀመው በአብዛኛው ጫፍጫፉን ነው። ይሄ ጫፍጫፉ አይደርቅም። እንደዚህ አድርጋችሁ በተለይ ጉንጉን አድርጋችሁ ከዛ በሁለተኛው ቀን መልሳችሁ ወይ በሶስተኛው ቀን እየፈታችሁ ከጎነጎናችሁት ብጥር እያደረጋችሁ የሆነ የተተኮሰ ነው የሚመስለው ራሱ። በጣም አሪፍ ነው። እውነት ለመናገር ማርያም ብዬ ነው የምነግራችሁ። የተወሰኑ ልጆችም ገዝተውኝ በጣም ያመሰገኑ ልጆች አሉ። እርግጥ እኔ ያልሰራውም ቢያመሰግኑም እኔን ሳይሆን የሰራው ሰው ነው መመስገን ያለበት። ግን ገዝተውኝ በጣም ቆንጆ ነው ምናምን ያሉ ልጆች አሉ ማለት ነው። አሁን እየጨረስን ነው። ያው የሚበጠራቸው ተስቶ የኔ ግን ሲበጠር ስብስብ ነው የሚሆነው እንደውም የበለጠ። አሁን መፈረጃ ምናምን ብዙ ነገር የሚያስፈልገው ሰው አለ። እኔ ደግሞ ምንም ሳያስፈልገኝ በራሱ ይፈረዛል። እንደምታዩት እንደዚህ አድርጌ እንደዚህ ፀጉራችን ብንጎነጉነው እንዳይሰባበር እንዳይጎዳ ያደርጋል። ያው ብዙ ጊዜ በብዛት አንጎነጉነውማ እኔም አንዷ ነኝ። አንድ ሰሞን ነው እንጂ በአብዛኛው ከምጎነጉነው ይልቅስ የማይጎነጉንበት ቀን ዝም ብዬ የማስይዝበት ይበልጣል ማለት ነው። ይህ ግን ጥሩ ነው እያልኳችሁ ሳይሆን ሰነፍ ስለሆንኩ ነው። እሺ እናንተ እንደዛ እንዳታደርጉ። እኔ እንደዚህ ጉንጉን የማደርገው ከሆነ ስብርብር የሚለው ምናምን ምልስ ነው የሚለው። ግን ሌላ ቪዲዮ እስከምንገናኝ ሰላም ቆዩ። ይህን ቅባት ዳክስ ከኢትዮጵያ የሚመጣ የአቮካዶ ቅባት ፈሳሽ ዛላሽ ከፈለጋችሁም አናግሪ በዋትስአፕ